ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ እንቁ ቤተሰብ እንዴት ናቸው? ደህና ናችሁልኝ ወይ? እኔ ደህና ነኝ አለ እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። የማዳም ቤት ስራ እንዴት ይዟችኋል? እየበረታችሁ ነው ወይ? በርቱልኝ። እግዚአብሔር ጠብቃችሁ፣ እግዚአብሔር ያገዛችሁ። ኋላ ደጀን ከፊት መሪ ሆነ እሱ ይጠብቃችሁ፣ እሱ ያገዛችሁ። የኔ ውዶች ስራ ይበዛል አውቃለሁ። በጣም ነው ስራ የሚበዛው። ስለዛ እኔ የሚያሳልፍኩት ስለሆነ ይበዛል። ስለዛ በርቱ፣ ጠንካራ ሆኑ። ብራችሁን ደግሞ እያዙ እጃችሁ ለእንደዛ ተለፍቶ የተገኘ ብር ዝም ብሎ እንትን ማለት ሳይሆን መያዝ ጥሩ ነው። እኔ ራሴ አይመስለኝም ነበር። ለምን ሰው ሲናገር እንደዚህ ምናምን ሚዲያ ላይ እኮ ሰው ሲናገር የሆነ በራሳችን ላይ ካልደረሰ የምንለው ነገር አለ፣ ከኔም ጭምር ማለት ነው። ስለዛ አንድ ወንጃችን እናባክናለን በጣም በቃ ነገ ሰርተን ስለምናገኝ ምናምን በቃ እስከ ማዳም ቤት እስካለን ድረስ ነው ብር የምናገኘው ስላችሁ። አገር ላይ ስትመጡ የሆነ ስራ ከሌላችሁ ካርድ መሙያ ብር ራሱ ይቸግራል እና እላችኋለሁ ወዶችዬ። ስለዛ በስደት ላይ እያለን የሆነ ነገር መቆጠብ ማስቀመጥ እና መቻል አለብን። በቃ ለምን መሰለኝ እኛ አሁን ሰው እኛ ካላክንላቸው ቤተሰብ በልቶ የሚያድሩ ጠጥቶ የሚያድሩ በቃ ምንም አይመስለንም። ተርቦ የሆነ ተብሳቅሎ ምናምን ያለው ነገር ነው መስሎ የሚታየን ማለት ነው። ግን ምንም የተብሳቀሉ ነገር የለም። ይበላሉ፣ ይጠጣሉ። ምንም የሚያጡት ነገር የለም ቤተሰብ ላይ። የምሬን እኮ ነው። እናንተ እንደምታስቡት እንደዛ ሆናችሁ እንደምትጨነቁት አይደለም። ማንም ሰው ሳይበላ ሳይጠጣ አያድርም። ስለዛ እኛ በቃ የወንድም የእህት ልጅ ምን በቃ ያጎት ወዘተ እንደዛ እያል እዚህ ስንመጣ ግን ነይ እንኳን ቡና ጠጪ ብሎ አይጠሯችሁም። የምሬን እኮ ነው። እና ስለዛ ራሳችሁ በርታ ብራችሁ ጠንካራ ሆናችሁ ጀግና ሆናችሁ ይዛችሁ ተገኙ። እንደኔ እንዳትሆኑ፣ እንደኔ ይዋህ እንዳትሆኑ እናላችኋለሁ። ዛሬ በሰፊው ቤቴ ላሳያችሁ። የስደት ያፈራሁት ይሄ ነው። የኔ ድካሜ ምናምን የምለው ነገር ይሄ ነው እናላችኋለሁ። ያ ብዙ ነገሮች ባያልቁለትም እንዳልኳቸው ኮርኒስ ይቀረዋል። ውሃ ልክ አልታሰረለትም። ከኋላ ግርፍ ምናምን ያስፈልገዋል። በቃ ብቻ እግዚአብሔር ያውቃል። ውስጡም ልሹ የለውም። እስቲ ፈጣሪ ያውቃል ሁሉ ነገር። ይሄንን የሰጠኝ አምላክ ደግሞ ያንን አይከለክለኝም። ተስፋ አለኝ በሱ ማለት ነው። እናንተ ደግሞ ላይክ ካረጋችሁ፣ ሼር ካረጋችሁ በቃ በያዛችሁ በእጃችሁ ባለ ስልክ ትርፍ ሰዓት ሲኖራችሁ ላይክ ሼር አድርጉልኝ እና እላችኋለሁ። አበረታቱኝ፣ ከጎኔ ይሁኑ እና ስንደጋገፍ ስለሚያምር እና እናንተ እኮ የስንቱን አሳድጋችኋል የኔ ልጆች፣ ስንቱ ማለት ነው። ስንቱ በእናንተ ሰው ሆነዋል። ስንቱ ያጣ አግኝተዋል። ስንቱ የታመመ ታክመዋል። ብዙ ነገር የራሳችን እንደ ሻማ ቀልጠን የሰው ብርሃን ሆነናል። ስለዛ እኛም ስደት ላይ ስንገባ አገር ስንገባ ስራ አይኖርም። የምሬን እኮ ነው። ኢትዮጵያ ውስጥ ስራ አይኖርም። በቃ የሆነ ስራ ራሱ ለመቀጠር ከሆነ እዛ ጋር ወይ አንቺ ዘመድ መሆን አለበት፣ እዛ ስራ ቦታ መኖር አለበት እና ስለዛ ግን እንዲህ በቃ ቪዲዮ እንኳን ስንሰራ ላይክ ሼር ምናምን ኮሜንት በቃ የሆነ ብርታት አይዞሽ በቃ እኔ ያለው ከአንድ ብርቱ ሁለት መድኃኒቱ ይባል የለ። ከአንድ ሰው ብዙ ስንሆን ሀሳብ ይቀንሳል ስንተጋገዝ ማለት ነው። እና ስለዛ አይዞሽ ትይጂኛለን፣ አንቺ ቪዲዮ ለቀቀኛ ላይክ እናደርጋለን በሉ ሽዶችዬ። እና ቤቴ ደግሞ በጠዋት ፋሪቅ ያለው የምር በጣም ነው የደከምኩት። እና ያው ሴት ልጅ የትም ብትሆን ትደክማለች። ስራ የትም ይሁን ቤትም ትኑር፣ ሰው ቤትም ትስራ፣ የሰው ሀገርም ትሂድ፣ ከሀገር ውጭም ትሂድ፣ ሴት ልጅ ስራ አታጣም። በጣም ነው የምትደክመው። የቤቷም
በቃ ምሳ ትላለች፣ ከምሳ ጠዋት ትነሳለች፣ ቁርስ ትላለች፣ ከቁርስ ወደ ቤት አጽድታ በቃ እንደ አረብ ሀገሩ ነው። ያው እዚህ ምንድነው ደስ የሚለው ነገር ቢደክማችሁ ቤታችሁ ነው ትተውትና በኋላ ሰራዋለሁ የሚባል ነገር አለ እንጂ እንደዚህ ጫና ምናምን የለውም እንጂ ስራ ነው። ሴት ልጅ ሄደችበት ሁላ ስራ ነው። ግን ደግሞ ይበልጥ የራሷ ስራ ሲኖራት የራሷ ቢዝነስ ሲኖራት ደስ ይላል። የፈለገችው ነገር ስትገዛ የፈለገችው ነገር ማርያምን አንዳንዴ ማለት ቡና ራሱ ይናፍቃቸዋል። በቃ አሁን በፊት እንደፈለጋችሁ ራሳችሁ ሰርታችሁ በቃ ገዝታችሁ እንደ ቤታችሁ ፋ እንደምታረጉ ምናምን አይደለም። ወንድ ልጅ ቢሰጥ ቆጥቦ ነው የሚሰጠው። ቢሰጥ በቃ አያስደስትም ያን ያህል እሱም ደህና ስራ አለው ምናምን ነገር ሳይሆን ያው ባለው አቅም የቤት ወጪ አንዳንድ ነገር እንትን ይላል። ግን ሁሉ ነገር ሙሉ አይሆንላችሁም። ራሳቸው ስትሰሩና ሰው ሲሰጣቸው አንድ አይደለም። ቡና በቃ በየሰዓቱ ብጠጡ ምናምን በቃ ይናፍቃል የምር። እኔ ደግሞ በጣም ሱስ አለብኝ ቡና ማለት ነው። እና ያ ቡና በየሰዓቱ አግኝቼ ብጠጣ ተው በቃ ምግብ ምናምን እኔ ምንም ምግብ ያን ያህል ነው ሩብ እንጀራ ራሱ ከበላ በቃኝ። ግን ቡና ላይ በቃ በጣም ሱስ አለብኝ። እና ያን ደግሞ በቃ በራሳቸው እጅ ብር ሲኖራቸው ምናምን ነው እንጂ ሰው ቢገዛላችሁ በቃ ለአንድ ቀን ነው ብቻ። በቃ ተመስገን። የኔ ችግር ነው ማወራው። እንግዲህ ያው ያለ ነገር ነው ልንገራቸው ብዬ ነው። ሊያምሬን እኮ ነው ያን ዛሬ የሚሆነውን ራስ በቃ የራስ መጥቶ ቶሎ ብሎ የራስን ስራ መያዝ። እኔ አሁን ነይ ብሎ ባያስጨንቁኝ ኖሮ ማለት ነው የምር ልመጣ አልነበረም። ትንሽ ቢያንስ 1 አመት ጨምሬ ሰርቼ ይሄው ልክም ኮርኔሴንም አስገባለሁ ምናምን ብዬ አስቤ ነበር። ግን ያው ልጅ ሲኖራችሁ ደግሞ እማ ብቻዬን ጥለሽኝ እኔ ያለ ወንድም ያለ እህት ቀርቼ አንቺ እዛ ተመችቶች በቃ እኔ እዛ ያለሁበትን እሷ አትረዳው። በነግራትም ያው ልጅ ስለሆነች ምንም ልትረዳው አልቻለችም። ስለዛ ተነስቼ መጣሁ እና አሁን ከመጣሁኝ ወደ 5 ወር ይሆን በቃ 5ኛ ወሬ ገብቻለሁ። 4ኛ ጨርሼ ማለት ነው። ግን ስራ በቃ ለመፈለግ ስልኬ በቃ ያልሰጠሁት ደላላ የለም ማለት ነው። ግን እንደውልሻለን ይላሉ፣ የለም የሚደወል ነገር። ያ በዛ ላይ አሁን ደግሞ ያው እርጉዝ ነኝ 4 ወር ለስራ ብልም ያን ያህል ወደን ገፍቷል። ሰው ቤት ለመስራትም አይመችም የራስ ስራ ካልሆነ በስተቀር። ፈጣሪ የራስሽን ስራ ይስጥሽ ብላችሁ ጸሎት አድርጉልኝ። የእናንተ ጸሎት ይደርሳልና ጸሎት አድርጉልኝ። እና ደግሞ ዋይፋይ ሞልቼ ቪዲዮ በየጊዜ እንድለቅም በቃ ጸሎታችሁ በቃ ሙስሊሞች በዱዓ ክርስቲያኖች በጸሎት አስቡኝ እና አላችኋለሁ እዶችዬ። በቪዲዮ ደግሞ ላይ ያልወጣሁት ዛሬ የሆነ ፊት የራሱ ደብሮታል አትሉም? ይሄ ደባሪ ፊት አይታችሁ ቀናቸው ራሱ እንዳይደብራችሁ ብዬ ነው። እሺ እዶች እንጂ በቪዲዮ ወጣ ነበረ የኔ እዶች። እና ባላችሁበት እግዚአብሔር አምላክ ይጠብቃችሁ በስራችሁ፣ በመንገዳችሁ፣ በህይወታችሁ ውስጥ ሁሉ እሱ ነው እንግዲህ በእኛ ህይወት ሁሉ ነገራችን ምን እንደጎደለን ምን እንዳጣን የሚያውቀው ፈጣሪ አምላክ ነውና ሁላችንም የሀሳባችን ያሰብነውን እግዚአብሔር አምላክ ሙሉ ያድርግልን። እሱ ሲሰጥ ሙሉ ነው። ሰው ቢሰጥ ዛሬ ሰጥቶን ነገ አይሰጥም። እኔ እንዲያርግላት ይላል ሰው ቢሰጥ፣ ግን ፈጣሪ ደግሞ የሰጠው ይበልጣል። ፈጣሪ ለሁላችንም የዓላማችን ያሰብነውን እሱ ያሳካልን በበረከቱ በረድኤቱ አይለየን። ሰላማችሁ ይብዛልኝ። ሰላም ሁኑልኝ። እሺ